ፓስፖርት ቤት ቁጭ ብለው የትም ሳይንቀሳቀሱ በስልክዎ እንዴት ነው ማውጣት የሚችሉት ማደስ የሚችሉት? ይህን የሚያሳይ ቪዲዮ ነው። አካውንት ክሬት ከማድረግ እንጀምራለን በተከታታይ። አሁን ወደ ቪዲዮ እንሂድ። በፈለጋችሁት ብሮዘር እኔ ክሮምን ነካው፣ በክሮም ተከፈተ እዚህ ላይ። ከዛ www.immigration.gov.it የሚለውን ጻፍኩኝ፣ ወይም እንደምታዩት ኢፓስ ብሎ መጻፍ። ከዛም ሰርች ሳደርገው ይሄ ፔጅ ይመጣል። ከዛ እዚህ ላይ ነካና ይሄ ፔጅ እንደገና ይከፈታል ማለት ነው። ዝግጁ ሲሆን እቺ ራይት ትሆናለች። ያት ይሄ እንደዚህ ማለት ነው። ከዛ ዩዘር ኔም ክሬት እናደርጋለን። የምንፈልገውን ከስማችን ጋር የተቀራረበ ሊያዘን የሚችል ስማችንን ጽፈን አንደርስኮር ዋን ልንለው እንችላለን ማለት ነው። ይሄ ዩዘር ኔማችን የማይጠፋ ማለት ነው። በዚህ መልኩ ማለት ነው ዩዘር ኔማችሁን የምታዘጋጁት። እኔ አስትሪክስ ያደረኩበት ያው እንግዲህ ፓስዋርድ እና ዩዘር ኔም እንደማይነገር ታውቃላችሁ። ከዛ ኮንቲኒው የሚለውን ትጫናላችሁ። እዚህ ጋር ስልክ ቁጥር ነው የምታስገቡት። 251 አለ 9 ብላችሁ የራሳችሁ ስልክ አስገቡ። እዚህ ጋር ስልክ ቁጥር ጽፋችሁ ሲጨርሱ ኮንቲኒው የሚለው አክቲቭ ይሆናል። ከዛ ኮንቲኒው ላይ ትጫናላችሁ። ስልካችሁ ላይ በ8876 ላይ ኤስኤምኤስ ባለ 6 ኮድ ይላክላችኋል። እሱን ኮድ በዚህ መልኩ እዚህ ጋር ስትጽፉት ይሄ ኮንቲኒው የሚለው አክቲቭ ይሆናል። ከዛ ኮንቲኒው ትሉታላችሁ። ከዛ ቀጥሎ ይሄ ይመጣል። ኢሜይልም ታስገባላችሁ። በኢሜይላችሁ ደግሞ ኮድ ይላክላችኋል። ልክ እንደ ስልኩ እንደተላከው ኢሜይል ውስጥ ገብታችሁ ልክ የስልኩ ላይ ያደረጋችሁትን ጽፋችሁ ኮንቲኒው ማለት ነው። የትውልድ ቀን ለማስገባት ነው። እዚህ ጋር ስትነኩት ካላንደሩ እንደምታዩት ይመጣል። ይሄን እየነካችሁ ወደ ኋላ መመለስ ነው። ቶሎ እየነካችሁ ወደ ኋላ ስትመልሳላችሁ። ልክ እንደዚህ እየነካችሁ ከሄዳችሁ በኋላ የምትፈልጉበት ቦታ ላይ ስትደርሱ፣ የተወለዳችሁበት ቀን ላይ ስትደርሱ ከታች ኮንቲኒው ማለት ነው። ፓስወርዳችሁን ስታደራጁ እነዚህ መመሪያዎች መከተል አለባችሁ። የፓስወርዱ ብዛት በጠቅላላ 8 እና ከ8 በላይ መሆን አለበት። ካፒታል ሌተር 1 ወይ 2፣ ስሞል ሌተር 1 ወይ 2 እና ከዛ በላይ ከ0 እስከ 1 እና ሲምቦሎች አት ምናምን እነዚህ የተለያዩ ሲምቦሎች እነሱን አካታችሁ። ለምሳሌ ሰላም የሚለውን ፓስወርድ ተመልከቱ። ይኸውላችሁ ከካፒታል ሌተር ኤስ ካፒታል ሌተር ነው። ኢኤልኤኤም ደግሞ ስሞል ሌተር አለው 4። ሃሽታግ እና አት አለው ከሲምቦል። ከቁጥር ደግሞ 99 አለው። ጠቅላላ ብዛቱ 9 ከ8 በላይ ነው። ይሄ አሁን ሲስተሙ ይቀበላቸዋል፣ ያልፋል። በዚህ መሰረት ያዘጋጃችሁትን ፓስወርድ ከላይ መጀመሪያ ላይ ታስገባላችሁ። ቀጥላችሁ ከታች ትደግሙታላችሁ። ከዛ ኮንቲኒው ትሉታላችሁ ማለት ነው። አካውንታችሁን ክሬት አድርጋችሁ እንደጨረሳችሁ የሚያበስር ይህ ፔጅ ይመጣላችኋል። ከዛ ከታች ላይ ጎቱ ፖርታል የሚለውን መጨረሻ ላይ ያለውን እንደምትነኩት። ከዛ ፖርታል ውስጥ ለመግባት አገልግሎት መጠየቂያ ቦታው ላይ ማለት ነው ለመግባት ያዘጋጃችሁት ቀድማችሁ ዩዘር ኔም አላችሁ፣ ፓስዋርድ አላችሁ። ያንን ዩዘር ኔማችሁን ከላይ ዩዘር ኔም የሚለው ላይ ታስገባላችሁ። ከዛ ከታች ላይ ደግሞ ፓስዋርዳችሁን ታስገባላችሁ። ፓስዋርዳችሁን አስገብታችሁ ከጨረሳችሁ በኋላ ኮንቲኒው ስትሉት ፔጁ ይከፈታል። ምን አይነት ፔጅ? አሁንም እናንተ መሆናችሁን የዚህ ዩዘር አካውንት ቅድም የከፈታችሁት ዩዘር ኔም እና ፓስዋርድ እናንተ መሆናችሁን ማረጋገጥ ይፈልጋል ሲስተሙ። በሁለት መንገድ፣ በኢሜል ከላይ ያለ ወይም በስልክ። እናንተ እንድትመርጡ መመክራችሁ ግን በስልክ ነው። ስልኩ ላይ ነካ ስታደርጉት ስልክ ቁጥራችሁን ያስጀመራችሁበትን ያሳያችኋል፣ ያስገባችሁትን ከዚህ በፊት የተወሰነ። ከዛ ጎቱ ኦቲፒ ስትሉት ኦቲፒ እንደበዚህ መሰረት ይልክላችኋል ኤስኤምኤስ ወዲያው። ከዛ ያንን ኮድ ታስገባላችሁ እዚህ። ከዛ ኮንቲኒው እንለዋለን። ከዛ ወደ ዋናው ፖርታል እንገባለን ማለት ነው፣ አገልግሎት መጠየቂያው። ከዛ እዚህ ውስጥ ብዙ አይነት አገልግሎቶች አሉ። ኦሪጂን አይዲ የሚል አለ፣ ፓስፖርት የሚል አለ፣ ሪማይንደር አይዲ አለ፣ ቪዛ አለ። እነዚህን አገልግሎቶች እየመረጥን አስፈላጊውን መረጃዎች በመሙላት ማመልከት ማስቀጠር ትችላላችሁ።